ሰላም ክርስቶስ ይብዛላችሁ ውድ የቃሉ ፕሮጀክት ቤተሰቦች። ዛሬ በውስጥ መስመር በተደጋጋሚ ይህንን ሰሞን እየተነሳልኝ ያለ አንድ ጥያቄ አለ። በሱ ዙሪያ ላይ ለምን የተወሰነ ነገር አለልን በማለት ነው ወደ እናንተ የመጣሁት። ይህም በተለይ የእግዚአብሔር ልጆች የሆነው እንዴት ነው የሚለውን ከመጽሐፍ ቅዱስ አንጻር ብታስረዳን የሚሉ የተለያዩ ጥያቄዎች ተነስተዋል። ከነዚህ መካከል አንድ ወዳጄ የላከልኝን ነው ሴሌክት አድርጌ ወደ እናንተ አቅርቤ በሱ ዙሪያ ላይ የተወሰኑ ምላሾችን ከመጽሐፍ ቅዱስ አንጻር ለመስጠት መሞክረው። ከዛ በፊት ግን አንድ ነገር እንድታደርጉ ልጋብዛችሁ፣ ለእናንተ የሚጠቅም ነገር። እዚህ ቪዲዮ ዲስክሪፕሽን ላይ ከስር ሁለት ቪዲዮዎችን ሊንካቸውን አስቀምጬላችኋለሁ። እነዚህ ሁለት ቪዲዮዎች እንደናንተ ፍላጎት ሁለቱንም ወይም አንዱንም ቢሆን መርጣችሁ እንድትጠቀሟቸው ለማበረታታት ነው። የመጀመሪያው ጥናት በምታደርጉበት ጊዜ የመጽሐፍ ቅዱስ ጥናት ስታደርጉ ሊሆን ይችላል፣ ወይም ደግሞ በትምህርት ላይ ያላችሁ ለትምህርት ዝግጅት ጥናት ያደረጋችሁ በሚሆንበት ጊዜ ትኩረት በምትፈልጉበት ፎከስድ ሆናችሁ አንድ ስራ ለመስራት ወይም ለማጥናት በምትፈልጉበት ጊዜ እጅግ የሚረዳችሁ ቪዲዮ ነው። ይሄ ቪዲዮ ክላሲካል ወይም ኢንስትሩሜንታል ነው። ስለዚህ በሙዚቃ የተቀነባበረ ነገር ግን ትኩረትን ወይም ሐሳብን መሰብሰብ እንዲያስችል ተደርጎ የተሰራ ቪዲዮ ነው። ስለዚህ በተለይ እግዚአብሔር ቃል ሳጠና ይደክመኛል፣ በጣም እንቅልፌ ይመጣል፣ ያስቸግረኛል ለምትሉ ወይም ረጅም ሰዓት ቁጭ ብላችሁ ማጥናት ለምትቸገሩ፣ በትምህርትም ስታጠኑ ሐሳባችሁ በተለያየ ነገር የሚበተንባችሁ ሰዎች ይህንን ቪዲዮ ከፍታችሁ በዚህ ድምጽ ታግዛችሁ እንደ ባክግራውንድ ብታጠኑ እጅግ ትርፋማ ትሆናላችሁ። እኔም ሌሎችም በዚህ ቪዲዮ ስለተጠቀምን ነው ይህንን ለእናንተ ሰጀስት ያደረግኩት። ሁለተኛው ቪዲዮ ደግሞ እንዲሁ አንዳንዶች እሱንም ለጥናት ይጠቀሙበታል። ነገር ግን ሪላክስ ማድረግ ስትፈልጉ በተለይ ከእንቅልፍ በፊት ከፍታችሁት ወደ እንቅልፋችሁ ብትሄዱ በጣም ይሄ አእምሮን ሪላክስ የማድረግ ሰውነትን ሪላክስ የማድረግ ኔቸር አለው። ስለዚህ ለዛ ብትጠቀሙበት የዝናብ ወይም ደግሞ የተፈጥሮ ዝናብ ድምጽም አለው። በጣም ሪላክስ እንድታረጉ ያግዛችኋል። አንዳንዶች ደግሞ እሱንም ለጥናት ይጠቀሙታል፣ ለጸሎትም ይጠቀሙታል። ስለዚህ ከሁለቱ አንዱን ቪዲዮ በመክፈት ከዛ በኋላ ወደ ስራችሁ ወይም ወደ ጥናታችሁ ብትሄዱ እጅግ ስኬታማ ጊዜ ታሳልፋላችሁ። እነዚህን አስቀድሜ ሪከመንድ ላድርጋችሁ ብዬ ነው። ወደ ዛሬው ጉዳያችን ስመለስ በዚህ አንድ ወር ውስጥ ማለት ይቻላል የተለያዩ ሰዎች በፌስቡክም በቴሌግራምም ኢንቦክስ ያደረጉልኝ ነበረ። በዚህ ጉዳይ ላይ ያንተ አመለካከት ምንድን ነው? ወይም ይሄን ክፍል እንዴት ታየዋለህ? እያሉ በተመሳሳይ ሐሳብ ዙሪያ ላይ ጥያቄ ሲጠይቁኝ ነበረ። ስለዚህ ለእያንዳንዱ በግል ምላሽ ከመስጠት ይልቅ እንደዚህ በቪዲዮ ትምህርቱን ባዘጋጀው ለብዙዎች ይተርፋል በሚል ነው ወደ እናንተ የመጣሁት። አንድ ወዳጄ የጻፈልኝን ጥያቄ አንብቤ ነው ከዛ በኋላ ከመጽሐፍ ቅዱስ አንጻር ምን ይመስላል የሚለውን ለማየት እንሞክራለን። እንደዚህ ይላል። የተወሰኑ ጥያቄዎች ነበሩኝ። አንደኛ፣ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል ይላል። ሁለተኛ፣ የኛ የእግዚአብሔር ልጅነት በአዶፕሽን ያገኘነው ልጅነት ነው ይላል። እነዚህ ጥያቄዎች የተለያዩ መረዳቶች አሉ እና ቢብሊካል ኢንተርፕሪቴሽን ላይ የሰራው ማብራሪያ ካለ ካላስቸገርኩ ብትልክልኝ እና ብታስረዳኝ ደስ ይለኛል ይላል። ከብዙዎቹ ጥያቄዎች ይህንን የመረጥኩበት ሁኔታ ምንድነው? አንደኛ፣ ብዙዎቹ አንድ ጥያቄ ነው የላኩልኝ። ይሄኛው ግን ሁለት ነው። ምንም እንኳን ተያያዥነት ቢኖረውም በጣም ጠቃሚ በሆነ መንገድ ለማስረዳት ይመቻልና ይህንን ጥያቄ ፒክ አድርጌያለሁ። እንግዲህ እነዚህን ጥያቄዎች እኔ ወደ እኔ ጥያቄ ስቀይራቸው የመጀመሪያው ጥያቄ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል የሚለው ጥያቄ ምን ነበርን የሚለውን ጥያቄ ነው ሞር አጉልቶ የሚያሳየው። ምን ማለት ነው? እኛ አሁን ለምሳሌ አማኞችንን ክርስቲያኖችንን እንበል። ወደ ክርስትናው ከመምጣታችን በፊት ወይም አማኝ ከመሆናችን በፊት ምን ነበርን? ይህንን ማንኛውም ሰው መጠየቅ አለበት ብዬ አስባለሁ። በተለይ አሁን የሆነውን
ለማውራት ምናስብ ከሆነ አስቀድመን ምን እንደነበርን ጠንቀቀን ማወቅ ይኖርብናል ብዬ አስባለሁ። ሁለተኛው ጥያቄ ደግሞ የኛ የእግዚአብሔር ልጅነት በአዶፕሽን ያገኘነው ልጅነት ነው የሚል ነው። ይህንን ጥያቄ ደግሞ ወደ እኔ እና አጠር ወዳለ ጥያቄ ሳመጣው ምን ተደረግን የሚለውን ጥያቄ ነው እዚህ ጥያቄ ውስጥ ማየው። እንግዲህ ምን ነበርን እና አሁን ምን ተደርገን ነው ወይም ምን ተደረግን፣ ምን ላይ ነው ያለነው አሁን የሚለውን ጥያቄ የሚያጭር ነው። ከመጀመሪያውን ጀምር ምን ነበርን የሚለው የተለያዩ የመጽሐፍ ቅዱስ ክፍሎች አሉ በዚህ ዙሪያ ላይ በተለይ የእግዚአብሔር ልጅ መሆናችንን አስረግጠው የሚያበስሩም የሚናገሩም የእግዚአብሔር ልጆች መደረጋችንን ኢንፈሲስ ሰጥተው የሚያወሩ የተለያዩ የመጽሐፍ ቅዱስ ክፍሎች አሉ። ነገር ግን ዛሬ አንድ መጽሐፍ ላይ ትኩረት አድርጌ ነው ማውራት የምፈልገው። እሱም የኤፌሶን መልእክት ነው። በተለይ ምዕራፍ 1 ላይና ምዕራፍ 2 ላይ ትኩረት ሰጥተን ምንነጋገር ይሆናል። አስቀድሜ የኤፌሶን መልእክት ምዕራፍ 2 ቁጥር 1 እስከ 3 ላንብብ። በተለይ ምን ነበር ለሚለው ጥያቄ ምላሽ ስለሚሰጥ እንዲህ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንግዲህ ይህንን ክፍል ልብ ብላችሁ ካያችሁት በአጭሩ ምን ነበርን የሚለውን ይመልሳል። ወይም ወዳጄ የጠየቀኝ የሰው ልጅ በመፈጠር የእግዚአብሔር ልጅ መባል ይችላል የሚለውን ጥያቄ በአጭሩ የሚመልስ ነው ብዬ ስላሰብኩ ነው ይህንን ጥቅስ ያስቀደምኩት። እንግዲህ በዚህ ክፍል ዝም ብለን በአጭሩ እናስቀምጥ ብንል 4 ነጥቦችን እናገኛለን። የመጀመሪያው ነበርን ነው። የመጀመሪያው ነበርን የሚለው ሙታን ነበርን ነው የሚለው። ስለዚህ ወደዚህ የእግዚአብሔር ልጅ ወደ መሆን ከመምጣታችን በፊት፣ ብርሃን ከማግኘታችን በፊት፣ እውነትን ተረድተን አምነን የክርስቶስ ደቀ መዝሙር ከመሆናችን በፊት ምን ነበርን ብለን ብንጠይቅ የእግዚአብሔር ልጆች አልነበርንም። ስለዚህ የእግዚአብሔር ልጆች ካልነበርን ታዲያ ምን ነበርን ነው ጥያቄው አይደል? ይኸው ሙታን ነበርን ይላል። ሙታን ብቻ አይደለም የሚለው በአለቃ መንፈስ ስር ነው የሚለው አይደል? አለቃ በሆነ አለቃ መንፈስ ስር ነበረን። ይህም አለቃ ግልጽ ነው፣ የዚህ ዓለም ገዢ የሚባለው ክፉ ነው። ስለዚህ እሱ እንደወደደ የሚገዛን የሚያስተዳድረን እና በሱ ፈቃድ ስር የነበርን ነን። ይሄም ብቻ አይደለም፣ እንደ ልቡ የምንባል ነበርን። እንደ ልቡ ማለት ደግሞ እዚሁ ክፍል ላይ ያስቀምጧል። በራሳችንም ፈቃድ ጭምር የወደድነውን እያደረግን ኃጢአት እያደረግን በምኞቶቻችን እየተመላለስን እንኖር ነበርን። አራተኛው ደግሞ የቁጣ ልጆች ነበርን ይላል። ይሄ ደግሞ በጣም ስትሮንግ ነው። ምን ነበርን ቢባል የእግዚአብሔር ልጆች ነበርን አይደለም መልሳችን የቁጣ ልጆች ነበርን ነው። ይሄ የቁጣ ልጆች ስም ሆኖ ከመግባቱ የተነሳ አጨቃጫቂ ነገሮች ቢኖሩትም አንዳንዶች የቁጣ ልጆች ሲል የሰይጣን ልጆች ማለቱ ነው የሚል ትርጓሜ ይሰጣሉ። ሌሎች ደግሞ ከላይ ከተዘረዘሩት ነገሮች አንጻር በኃጢአተኝነት መመላለስ፣ በራስ ምኞት፣ በዚህ በክፉ አለቃ መንፈስ ፈቃድ መመላለስ፣ እነዚህን ስታዩ አጌንስት ክራይስት ወይም ከእግዚአብሔር ሐሳብና እቅድ ውጪ ተቃርኖ ባለመታዘዝ መመላለስ ስለሆነ ለዛ የእግዚአብሔር ቁጣ አለብን። ስለዚህ አት ዘ ኤንድ በእነዚህ ነገሮች ምክንያት በእግዚአብሔር ቁጣ ስር ነበርን። ስለዚህ የቁጣ ልጆች ሲል ቁጣ የሚለው የእግዚአብሔርን ቁጣ ለማመልከት ነው የሚሉ አሉ። የዛሬው ትኩረቴ ቁጣ የሚለውን መፍታት ስላልሆነ የተለያዩ ሐሳቦች እንዳሉ ሐሳብ ለማቅረብ ነው ይህንን ያልኳችሁ። በዋናነት ልጆች የሚለው ላይ ነው ትኩረታችን እና እዚህ የቁጣ ልጆች ሲል ባጭሩ የእግዚአብሔር ቅጣት ወይም የእግዚአብሔር ቁጣ ከኛ ከሰራነውና ካደረግነው ነገር አንጻር የሚጠብቀንም እንሁን ወይም ደግሞ በዚህ በጨለማው ገዢ ስር ነበራችሁ የሚለውንም ለመግለጽ የሚሆን የእግዚአብሔር ልጆች ግን አልነበርንም ነው።
ሐሳቡ የእግዚአብሔር ልጆች አልነበርንም፣ የቁጣ ልጆች ነበርን ይላል። ኤፌሶን 5:8 ላይ እዚሁ መጽሐፍ ላይ እንደሚናገረው ደግሞ ቀድሞ ጨለማ ነበራችሁ ይላል። ስለዚህ ምን ነበርን? ጨለማ ነበርን፣ የቁጣ ልጆች ነበርን፣ ሙታን ነበርን፣ በዚህ ዓለም ገዢ ፈቃድ ስር ነበርን። በራሳችንም ፈቃድ እንደ ልባችን በኃጢአትና በምኞታችን ተስበን እግዚአብሔርን ስናሳዝን የነበርን ነን። እነዚህን እንዳለ በአንድ ሳጥን ስር ብትከቷቸው የእግዚአብሔር ልጅ መገለጫ አይደለም። አንድ የእግዚአብሔር ልጅ የሆነ ሰው የሚኖረው ሕይወት አይደለም። ስለዚህ የእግዚአብሔር ልጆች አልነበርንም የሚል አንድ መደምደሚያ ማቅረብ እንችላለን። ስለዚህ ምን ነበርን ሲባል በአጭሩ የቁጣ ልጆች ነበርን፣ የክፉ ልጆች ነበርን፣ ከእግዚአብሔር ወገን አልነበርንም፣ ጨለማ ነበርን፣ የዲያብሎስ ምርኮኛ ነበርን፣ በኃጢአት ባርነት ውስጥ የነበርን ባሮች ነበርን ብለን መመለስ እንችላለን። ታዲያ እንደዚህ ከሆነ ምን ተደረግን የሚለው ሁለተኛው ጥያቄ መመለስ ይኖርበታል። ከፍጥረታችን የቁጣ ልጆች ነበርን ከሆነ መደምደሚያው ሁለተኛው ጥያቄ ታዲያ ምን ተደረግን የሚለው ነው። ይሄ ለብዙ ሰው የሚያሻማ ጥያቄ ነው ብዬ አላስብም። እዚሁ ኤፌሶን መልእክት ላይ ቆም ብለን ስናይ ወደ ኋላ ስንመለስ ምዕራፍ 1 ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። እንግዲህ ይሄም ክፍል እጅግ አጨቃጫቂ ክፍል ነው ከተለያዩ ቴዎሎጂካል ፐርስፔክቲቭስ አንጻር። ግን የኔ ትኩረት ልጆች ልንሆን የሚለው ላይ ነው። ምን ማለት ነው ልጆች ልንሆን የሚለው? ልጆች ልንሆን አስቀድሞ ወሰነን ካለ ልጆች ስለሆንን እያለ አይደለም። አንደኛ ልብ ማለት ያለባችሁ ልጆች ስለነበርን እያለ አይደለም። ልጆች ልንሆን ነው የሚለው። ስለዚህ ልጅ ልንሆን ከተባለ አስቀድሞ ልጅ አልነበርንም እያለ ነው በውስጡ። ስለዚህ አስቀድመን ምን ነበርን? በትክክል ተመልሷል። የቁጣ ልጆች ነበርን። አሁን ልጆች ልንሆን ነው ያለው። ታዲያ ይህ ልጅነት እንደምን ያለ ነው ነው የብዙዎች ጥያቄ። አጨቃጫቂውም ነገር የተወሰኑ ሰዎችን በዚህ ጉዳይ ላይ ሐሳብ ሲሰጡ ካየሁት ነገር አንጻር እንደምን ያለ ነው ይህ ልጅነት? በጽርኡ ወይም በግሪክ ቋንቋ ማለት ነው እዚህ ክፍል ላይ ልጆች ልንሆን የሚለውን ሁዮቴሲያን ብሎ ነው ያስቀመጠው። ሁዮቴሲያ ከሚል የግሪክ ቃል የተተረጎመ ነው። ይሄ ሁዮቴሲያ የሚለው የግሪክ ቃል ወደ አማርኛ ስናመጣው እንደ ማደጎ ልጅ መቀበል ማለት ነው። ብዙ ጊዜ በተለምዶ የኦሮምኛ ቃል የሆነውን ጉዲፈቻ የሚለውን እንጠቀማለን። ጉዲፈቻ የሚለው ወደ አማርኛ ሲተረጎም ማደጎ፣ የማደጎ ልጅ የሚል ትርጉሞች ይኖሩታል። ስለዚህ ይሄ የግሪኩ ሁዮቴሲያ የሚለው ቃል ቀጥተኛ ትርጉሙ ጉዲፈቻ ወይም የማደጎ ልጅ አድርጎ መቀበል ማለት ነው። እንደዛ ከሆነ ጳውሎስ በዚህ በኤፌሶን ምዕራፍ 1 ቁጥር 5 ላይ ያወራ ያለው ምን ተደረግን ለሚለው ጥያቄ ምላሽ የሚሰጥ ነው። ስለዚህ ምንድነው የተደረግነው ለሚለው ጥያቄ በአጭሩ ሁዮቴሲያን የተደረግነው ነው። ይህንን ለመረዳት በዘመኑ ቃሉ እንዴት በጥቅም ይውል ነበረ የሚለውን መረዳት ያስፈልጋል። በተለይ በዚህ ይህ መልእክት በተጻፈበት ጊዜ በግሪኮ ሮማን ባህል መሰረት ይህ ቃል በጥቅም ላይ ይውል የነበረው ለሶስት ዋና ዋና ጉዳዮች ነው። የመጀመሪያው የራስ ያልሆነ ልጅ በህጋዊ መንገድ ልጅ አድርጎ መውሰድን ለማመልከት በጥቅም ይውል ነበረ። አንድ ሰው የራሱ ያልሆነ ልጅ የራሱ አድርጎ ሙሉ ለሙሉ እንደ ልጁ አድርጎ ወስዶ ውርስም ተካፋይ ሆኖ ማለት ነው ልጅ ይሆናል። ስለዚህ ለዛ ሰው ልጅ ይሆናል፣ ያም ሰው አባት ይሆነዋል፣ የዛ ልጅ ነው። ከዛ በኋላ ህጋዊ በሆነ መንገድ ነው ይሄ ነገር የሚፈጸመው። ሁዮቴሲያ የሚለው ቃል ለዚህ ጥቅም ይውል ነበር። ሁለተኛው ደግሞ በእድሜ ከፍ ያለ ሰው የቤተሰብ አካል ተደርጎ መቀበልም ይሄንን ቃል ወይም ደግሞ ይሄ አዶፕሽን ወይም ጉዲፈቻ የምንለው ማለት ነው በእድሜ ትንሽ ለሆነ ብቻ ሳይሆን አዋቂ የሆነም ትልቅ ሰውም እሱ ፈቅዶ ያኛውም ደግሞ ቤተሰብ አድርጎ ለመቀበል ፈቃደኛ የሆነውም ሰው ፈቃድ ታይቶ በሁለቱ መካከል ህጋዊ በሆነ መንገድ ቤተሰብ ይሆናል፣ የቤተሰብ አባል ይሆናል። ውርስም ካለ ወራሽ ነው፣ እንደ ልጅ ይወሰዳል። ስለዚህ
ምንም አሻሚ ነገር አይደለም። በዛ ዘመን በግሪኮ ሮማን ዘመን ይህንን ቃል ለዚህ ዓላማ በጥቅም ላይ ይውል ነበር። ሌላኛው በጣም የሚያስገርመው ግን በባርነት ስር የነበረ ሰው ነፃ እንዲወጣ በማድረግ በሚዋጀው ሰው ጥላ ውስጥ መሆንንም ለማመልከት ይህ ቃል በጥቅም ላይ ይውል ነበረ። አንድ ሰው ለምሳሌ በባርነት ስር ነበረ እንበል። ሌላኛው እንግዲህ እንደ አባት ለመሆን ወይም ደግሞ የዚህ በባርነት ስር ያለውን ሰው እንደ ልጅ አድርጎ ለመውሰድ የሚመጣው አካል ነፃ አድርጎ ዋጋ ከፍሎም ሊሆን ይችላል። በተለያየ መንገድ ያንን ሰው ከባርነት ነፃ አድርጎ በሱ ከለላ ስር በሱ ጥላ ስር ሲያደርገው ልጅ አድርጎ ወሰደው ማለት ነው። ስለዚህ ውርስም ይካፈላል። ልጆች ካሉም ከልጆች ጋር እኩል መብት ይኖረዋል። ይሄ ቃል ብዙ ጊዜ ለእንደዚህ አይነት ዓላማ ይውል ነበረ። የግሪኩ ሁዮቴሲያ የሚለው ቃል ማለት ነው። ጳውሎስ ይህንን ቃል ያለምንም ምክንያት አልተጠቀመው። በጳውሎስ መሰረት የእኛ ልጅነት ወይም ደግሞ እኛ የእግዚአብሔር ልጆች ነን የሚልበት ሐሳብ ተደርገን ነው። እዚህ ጋር ነው ልብ ማለት ያለብን። ምንድነው የሆንነው ከተባለ ልጆች ተደርገን ነው። ልጆች ስለነበርን አይደለም እግዚአብሔር የተቀበለን። የሆነው ምንድነው? ሙታን ነበርን፣ በበደልና በኃጢአታችን ሙታን ነበርን፣ የቁጣ ልጆች ነበርን፣ ጨለማ ነበርን። እግዚአብሔር አንድያ ልጁን ስጦታ ሰጠን። አንድያ ልጁ ቤዛ ሆነን መስዋዕት ሆኖ እኛን ከታሰርንበት ባርነት ወይም ከኃጢአት ባርነት ዋጋ ከፍሎ የራሱ አደረገን፣ ልጆቹ አደረገን። ስለዚህ ልጆች ተደርገን ነው። ይሄ ልጆች ተደርገን ነው ማለት ምን ማለት ነው? እግዚአብሔር ዋጋ ከፍሎ የራሱ ልጆች እንድንሆን አድርጎን ነው። ልጆች ስለነበረን አይደለም። ስለዚህ እንደው የኦሮምኛው ጉዲፈቻ የሚለው ወይም ደግሞ በአማርኛ ደግሞ የማደጎ ልጅ የሚለው የሚከብድ ከሆነ ሐሳቡ በደንብ ማግኘት ያስፈልጋል። ሐሳቡ አንድ የራስ ያልነበረን ነገር የራስ አድርጎ ከዛ በኋላ ሙሉ መብት፣ ወራሽነት፣ ልጅነትን ማቀዳጀት ስጦታ ነው። ይሄ እንደውም የእግዚአብሔርን ጸጋ የሚያሳይ ነው። እዚሁ ኤፌሶንም ላይ ሲናገር ይህን ያደረገው የጸጋው ባለጠግነት ይመሰገን ዘንድ ነው የሚለው። በዚህ ምክንያት እግዚአብሔርን ልናመሰግነው እንጂ ልጅነታችንን ልንጠይቅ አይገባም። አዎ የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን። እንዴት ነው የእግዚአብሔር ልጆች የሆን ነው? በጉዲፈቻ ነው። እንዴት ነው የእግዚአብሔር ልጆች የሆን ነው? በአዶፕሽን ነው። ሁሉም የእንግሊዝኛ ትርጉሞች አዶፕሽን ነው የሚሉት። ይሄ በአዶፕሽን ነው ማለት ምን ማለት ነው? ደጋግሜ እየተናገርኩ እንዳለሁት የመጀመሪያውንም ነጥብ የሶስተኛውንም ነጥብ ብትወስዱት የራስ ያልሆነን ልጅ በህጋዊ መንገድ ልጅ አድርጎ መውሰድ ነው። እግዚአብሔር እንደዛ ነው ያደረገው። እኛ በዚህ ዓለም ገዢ ስር ነበርን። እኛ በኃጢአት ባርነት ስር ነበርን። አንድያ ልጁን ሰጥቶ በክርስቶስ ኢየሱስ በኩል በማመን በእምነት የእሱ ልጆች እንድንሆን አደረገን። ስለዚህ ልጅ ተደርገን ነው። ይሄንን በደንብ የሚያስረዳው አንደኛ ላይ የመለስኩት ጥያቄ ነው፣ ማን ነበርን የሚለው። ስለዚህ ማን እንደነበርን ካወቅን አሁን እንዴት ሆንን የሚለውን መረዳት አይከብደንም። የቁጣ ልጆች ከነበርን ታዲያ እንዴት የእግዚአብሔር ልጆች ሆነን ከተባለ እግዚአብሔር ልጆቹ አድርጎ ተቀብሎን ነው። እንዴት? በክርስቶስ በኩል ኢየሱስ ክርስቶስ በሰራው ስራ በኩል ልጆቹ አድርጎ ተቀብሎን ነው። ይሄ ቃል ይሄ ሁዮቴሲያ የሚለው ቃል ወይም አዶፕሽን ጉዲፈቻ የሚለው ቃል በአማርኛ ብዙ ጊዜ በተለመደው ቃል ማደጎ የሚለው ቃል የአዲስ ኪዳን መጽሐፍ ቅዱስ ትርጉሞች ውስጥ በዚህ መንገድ ተተርጉሞ አልተቀመጠም። ቢቀመጥ መልካም ነበር ብዬ አስባለሁ። ይህ ቃል ጳውሎስ ነው አዲስ ኪዳን ላይ የተጠቀመው ጳውሎስ ብቻ ነው። ጳውሎስ ብቻ ደግሞ መሆኑ ሳይሆን ሮሜ፣ ገላትያና ኤፌሶን ውስጥ ብቻ ነው የተጠቀመው። እሱንም ወደ 5 ጊዜ ብቻ ነው። ስለዚህ ይህ ቃል መጽሐፍ ቅዱስ ውስጥ የምታገኙት 5 ጊዜ ነው። 5ቱንም የተጠቀመው ጳውሎስ ነው። 5ቱንም ለተመሳሳይ ሐሳብ ነው የተጠቀመው። ለምሳሌ መጀመሪያ የተጠቀመው ሮሜ ምዕራፍ 8:15 ላይ ያለውን አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። እንግዲህ የልጅነትን መንፈስ ተቀበላችሁ ይላል። እዚህ ጋር የልጅነትን የሚለው አዶፕሽን ነው። ሁዮቴሲያ የሚለውን ቃል ነው የሚጠቀመው። ስለዚህ
የማደጎ ልጅ የሚል ትርጉም ነው ያለው። ጉዲፈቻ የሚል ትርጉም ነው ያለው ቀጥተኛ ትርጉሙን ስንወስድ። ክፍሉም ላይ ሄዳችሁ ስታዩ ደግሞ ዘይቤያዊ የሆነ ትርጓሜ የሚፈጥር አይነት ነገር አይደለም ያለው። እዚሁ ሮሜ ምዕራፍ 8 ቁጥር 23 ላይ ሄዳችሁ ብታዩ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ቤዛ የሆነውን ልጅነት እየተጠባበቅን። ልጅነት የሚለው ቃል ሁዮቴሲያ ነው ወይም ጉዲፈቻ የማደጎ ልጅ አዶፕሽን የሚለው ነው። እዚህም ክፍል ላይ በጥቅም ላይ የዋለው ሮሜ ምዕራፍ 9:4 ላይ ስለ እስራኤላውያን ሲያወራ እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና ይላል። ለእስራኤላውያን ራሱ ሲናገር የጉዲፈቻ ልጅ አዶፕሽን ነው እያወራ ያለው። እንዴት ብትሉ በኪዳን ነው እነሱ አይደል። እግዚአብሔር በፍጥረታቸው የእግዚአብሔር ልጆች ስለነበሩ አይደለም፣ አህዛቦች ናቸው። ከመጀመሪያው አህዛቦች ናቸው። ነገር ግን እግዚአብሔር በኪዳን ልጆቹ አደረጋቸው አይደል። ስለዚህ ምንድነው ያደረጋቸው? አዶፕት ነው ያደረጋቸው። ወደ ራሱ ነው የሳባቸው፣ ወደ ራሱ ነው ያስገባቸው። ወራሽ እንዲሆኑ ስልጣን ነው የሰጣቸው። አስቀድመው ምን ነበሩ? አስቀድመውማ ጨለማ ነበሩ፣ ሙታን ነበሩ፣ የቁጣ ልጆች ነበሩ። እግዚአብሔር ግን በኪዳን ልጆቹ አደረጋቸው። እኛ ደግሞ በክርስቶስ ኢየሱስ ክርስቶስ በማመን በእምነት እግዚአብሔር ልጆቹ እንድንሆን አንድያ ልጁን ስጦታ አድርጎ ሰጥቶናል። ስለዚህ የስጦታ ውጤት ነው። ልጅነት የስጦታ ውጤት ነው። እግዚአብሔር የከፈለው ዋጋ፣ እግዚአብሔር አንድያ ልጁን የሰጠበት የሱ ውጤት ነው። እንደ ቀላል የሚታይ ነገር አይደለም። ደም የፈሰሰበት ኢየሱስ ክርስቶስ በመስቀል ላይ የዋለበት ታላቅ በረከት ነው ልጅነትና እንደ ቀላል ልናየው አይገባም። ገላትያ ምዕራፍ 4 ቁጥር 5 ላይም እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። እንደ ልጆች እንሆን ዘንድ የሚለውን እዚህም ጋር ሁዮቴሲያ የሚለውን የግሪክ ቃል ነው የሚጠቀመው። እንግዲህ ልጆች ስለነበርን አይደለም የሚለው እንደ ልጆች እንሆን ዘንድ። እዚህ ጋር ደግሞ ሞር ክሊር ነው፣ እንደው እንደ ልጆች እንሆን ዘንድ ነው የሚለው። ስለዚህ እግዚአብሔር ራሱ ይህን ስጦታ የሰጠን አንድያ ልጁን አሳልፎ የሰጠን እንደ ልጆች እንድንሆን፣ የጉዲፈቻ ልጆች እንድንሆን፣ የእግዚአብሔር ልጆች ተብለን የተጠራ ነው። በዛ መንገድ ነው። ይሄ እኮ እጅግ ደስ የሚያሰኝ ነገር ነው። በትርጉም ደረጃ ብንወስዶ ራሱ የድርጊቱ ትርጓሜ ውጤቱ እጅግ የሚያስደስት ነው። የጉዲፈቻ ልጅ ነው ማለት እኮ በመጀመሪያ ወላጆቹ አልታወቁም፣ ወይም ትክክለኛ ወላጆቹ እነማን እንደሆኑ አልታወቀም። ቢታወቅም እንኳን ወላጅ የሆኑት የእሱ ወላጆች እሱን ማሳደግ እሱን ማውረስ ያልቻሉ በመሆናቸው ምክንያት የተሻለ አቅም ያለው ማሳደግ የሚችል ከውርሱ ማካፈል የሚችል በህጋዊ መንገድ ሪስፖንሲቢሊቲ ተጠያቂነት ያለበት ሰው ነው ልጅ አድርጎ የሚወስደው አይደል እንዴ? እግዚአብሔርን ደግሞ አስቡት፣ የሰማይና የምድር ፈጣሪ ተጥለን አገኘን እና አላለፈንም። ክብር ለስሙ ይሁን። የጸጋው ክብር ይመሰገን ዘንድ ነው። አያችሁ፣ የእግዚአብሔር ስም የተመሰገነ ይሁን። ተጥለን አገኘን። ከዛ በኋላ አንድያ ልጁን መስዋዕት አደረገ። በእሱ በኩል ልጆች ተብለን እንድንጠራ አደረገ። ይሄ እጅግ የሚያስደስት ነገር ነው እና ልጆች ነን ወይ? አዎ 100% የእግዚአብሔር ልጆች ነን። ይሄ ልጅነት ግን እንዴት ነው የተገኘው ከተባለ ልክ ኢየሱስ ክርስቶስ የባህሪ ልጅ እንደሆነው እኛም ከእግዚአብሔር የባህሪ ልጆች ሆነን አይደለም። የጸጋ ውጤት ነው። ለዛ ነው የኛ ልጅነት የጸጋ ልጅነት ነው የምንለው። በተለይ በዚህ በስልታዊ ነገረ መለኮት ብትሄዱ የባህሪ ልጅና የጸጋ ልጅ ብለው በደንብ ያስረዱታል። ለዚህም የጳውሎስ ፈቃዱን መጽሐፍ የእግዚአብሔር ልጅ የሚለውን ሪከመንድ አደርጋለሁ። በተለይ 9ኛው ምዕራፍ በደንብ ይህንን ነገር ያብራራዋል። እንደውም እሱ መጽሐፍ ቅዱሳዊ ትንታኔ ነው የሚሰጠው። ስለዚህ እሱን ምዕራፍ ትንሽ ነው፣ ወደ 22 ወይ 23 ገጽ ገደማ ነው የሚሆነው። ገብታችሁ ብታነቡት በዚህ ጉዳይ ላይ በጣም ዲቴል የሆነ ነገር ያቀርባል እና ምንም አሻሚ ነገር አይደለም። የኛ እንደ ጌታችን እንደ ኢየሱስ አንዳንዶች ይህንን ትምህርት ራሱ እኛ የማደጎ ልጆች አይደለንም ብለው አድምተው የሚያስተምሩ ሰዎች ከጀርባ የኛ ልጅነት እንደ ኢየሱስ ክርስቶስ ያለ ነው እና ምንም ልዩነት የለም በእኛና በኢየሱስ ክርስቶስ መካከል ባለው ልጅነት ላይ ምንም ልዩነት የለም የሚሉ ሰዎች ናቸው ይህንን ሐሳብ ብዙ ጊዜ ሲያንሸራሽሩ የምመለከተው። ነገር ግን ይህ ስህተት ነው።
አይገናኝም። ኮምፕሊትሊ አይገናኝም። የጌታችን የኢየሱስ ክርስቶስ ልጅነት የባህሪ ልጅነት ነው። ከአብ አንሶ አይደለም ልጅ የሆነው እሱ። የእሱ ልጅነት የባህሪ ልጅነት ነው። የእኛ ልጅነት ግን እግዚአብሔር ጸጋውን፣ ስጦታውን፣ ምሕረቱን፣ ቸርነቱን አብዝቶልን ያገኘነው የጸጋ ውጤት የሆነ ልጅነት ነው። ስለዚህ አዶፕት ነው የተደረግነው። ወደ እግዚአብሔር ልጅነት ነው የተጨመርነው። አስቀድሞ ልጆች ነበርን? አልነበርንም። አስቀድመን የእግዚአብሔር ልጆች ካልነበርን ታዲያ እንዴት የእግዚአብሔር ልጆች ሆነን? በአዶፕሽን ካልሆነ በስተቀር። ምን ማለት ነው? እግዚአብሔር ልጆች አድርጎ ቆጥሮን የእርሱ ልጆች ከዛ በኋላ ደግሞ ወራሽ አድርጎን ካልሆነ በስተቀር አስቀድሞ ልጆች ካልነበርን እንዴት ነው የእግዚአብሔር ልጅ ይሆን ነው ታዲያ? ሌላም ሁለተኛ ምላሽ የለውም። ወይ ከቤተሰብ ተወልዶ ነው አንድ ሰው ልጅ የሚሆነው፣ ወይ ደግሞ በአዶፕሽን ነው፣ በጉዲፈቻ ነው ልጅ የሚሆነው። እኛ አስቀድመን ከእግዚአብሔር ወገን አልነበርንም። አሁን ግን ወገን ሆነናል። እንዴት? እግዚአብሔር በልጁ በክርስቶስ በኩል አዶፕት ስላደረገን። ይሄ እጅግ የሚያጨቃጭቅ ሐሳብ ነው ብዬ አላስብም። ይህንን ቃል ይሄ ሁዮቴሲያ የሚለውን ቃል በደንብ በተረዳን ቁጥር የጉዲፈቻ አዶፕሽን የሚል ትርጉም እንዳለው በደንብ በተረዳን ቁጥር የሚያከራክር ሐሳብ ሆኖ አይመጣም። ብዙ ማብራሪያዎችን ለማየት ራሱ ሞክሬ ነበረ። አሻሚ ሐሳብ ራሱ አይደለም፣ ለክርክር የሚቀርብ ለዲቤት የሚቀርብ ራሱ ጉዳይ አይደለም። እንደውም የዮሐንስ መልእክት ምዕራፍ 1 ቁጥር 12 ምንድን ነው የሚናገረው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው አይደል? አያችሁ፣ ለተቀበሉት ሁሉ ግን ነው የሚለው። ከዛስ በስሙ ለሚያምኑት የእግዚአብሔር ልጆች ምን ይሉ ዘንድ? ይሆኑ ዘንድ። የእግዚአብሔር ልጆች መሆን ሆነን ነው። አያችሁ፣ ማለት የእግዚአብሔር ልጆች ስለነበርን ሳይሆን ተደርገን ነው። የእግዚአብሔር ልጆች የተደረግነው ደግሞ እንዴት ነው? እግዚአብሔር ወደሱ ስለሳበን ነው። ይህንን ነው አዶፕሽን የሚለው እንጂ ሌላ የሚያደናግር ነገር የለውም። ክብር ምስጋና ለእርሱ ይሁን። የጸጋው ባለጠግነት ይመሰገን ዘንድ ስለሆነ ጸጋውን እያመሰገንን እግዚአብሔርን እየባረክን አንድያ ልጁን ሰጥቶ የራሱ ስላደረገን ክብር ምስጋና ለእርሱ እየሰጠን እንኖራለን። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ልጆች ነን። በመጨረሻም አስቀድሜ የተናገርኩትን ልድገምላችሁ። ይሄ ቪዲዮ ሲያልቅ ምናልባት ወደ መጽሐፍ ቅዱስ ጥናትም መሄድ ከፈለጋችሁም ወደ ጸሎትም መሄድ ከፈለጋችሁ ዲስክሪፕሽን ላይ ያለውን 2 ቪዲዮ አስቀምጬላችኋለሁ። የእግዚአብሔርን ቃል ስታጠኑ በጣም ይጠቅማቸዋል። ትረስት ሚ፣ እኔ በጣም ስለምጠቀምበት ነው። እንዲሁም አካዳሚክ የሆነም ትምህርትም የምትማሩ የምታጠኑ በጣም ትኩረት ሰጥታችሁ ፎከስድ ሆናችሁ እንድታጠኑ የሚረዳ ነው። የመጀመሪያው ቪዲዮ ሊንኩን ስትጫኑት ቀጥታ ወደ ቪዲዮ ይመራችኋል። ኢንስትሩሜንታል ነው፣ እንደ ክላሲካል ነው። ሁለተኛውም እንደዛው ነው፣ ግን በተለይ ለእንቅልፍ ሰዓት ወደ እንቅልፍ ስትሄዱ ከፍታችሁት ብትተኙ እጅግ ሪፍሬሽ የሚያደርግ ሪላክስ የሚያደርግ አይነት ኢንስትሩሜንታል ነው። ስለዚህ ከሁለቱ ቪዲዮዎች መርጣችሁ የእግዚአብሔርን ቃል ስታጠኑ ወይም ማንኛውንም ስራ ስትሰሩ ትኩረት ሰጥታችሁ እንድታደርጉ የሚያግዛችሁ ቪዲዮዎች ሊንክ ላይ አስቀምጬላችኋለሁ። ተባረኩ። በቀጣይ ደግሞ በሌሎች ቪዲዮዎች እመጣለሁ። ጥያቄዎች ካላችሁ ደግሞ ሞር እኔም ጥያቄ ሲጠየቅ መልስ ለመስጠት ፍላጎት ይኖረኛል እና ቴሌግራም ቃሉ ፕሮጀክትን ጆይን አድርጉ። እዛ ቃሉ ፕሮጀክት ላይ ጥያቄዎችን ብትጠይቁ ተደጋጋሚ ጥያቄዎች የተነሱበት ሐሳብ ላይ እኔም ቪዲዮ ሰራላችኋለሁ፣ አዘጋጅላችኋለሁ ማለት ነው። በሌላ መልእክት እስከምንገናኝ ድረስ ቸርን ሰንብት።